እምነት ያጣንበት ቁፋሮ ላይ ያለ አፓርታማ ልገዛ ብዬ ልመናቸው ወይስ አልመናቸው ላላችሁ በፍጹም እንዳታምኑ ይህንን እስካላሟሉ ድረስ። አንደኛ ሪል ስቴት አልሚ ድርጅት እውን አልሚነውን ወይንስ ነጋዴ የሚለውን በደንብ ብርብር አድርገህ ከሚዲያ እንዲሁም በዙሪያ ያሉ ሰዎችን በደንብ ጠይቅ። መነሻው ምን እንደነበር፣ ከየት ተነስቶ የደረሰ ከዚህ በፊት የሰራቸው ስራዎችም በእጅህ እየዳሰስክ ሄደህ አጥናቸው። ቤት ያስረከባቸውም ሰዎች ካሉ ምን ክፍተት እንዳገኙበት ጠይቃቸው። ሁለተኛ ስለ ሪል ስቴቱ ማናጀሩን ሳይሆን ጥበቃውን፣ ሴልሱን ሳይሆን የመንደሩን ነዋሪ፣ መሐንዲሱን ሳይሆን የቀን ሰራተኛውን ብትጠይቅ ከማንም በላይ ጽድት ያለ እውነት ታገኛለህ። ምክንያቱም ምንም ዋሽተው የሚያገኙት ጥቅም የለምና። ደሞ እንዲህ ስል ሌሎቹ ዋሻሉ እያልኩ ሳይሆን ግን ልብህ እንዲረጋ አድርገው። ሶስተኛና ዋነኛው ግን ሁሌም ቢሆን ጉዳይህን ለፈጣሪ ስጥ። ቦቅቧቃም አትሁን። የቻልከውን አጣራ፣ ውሉን በደንብ ቼክ አድርግ። ስለ እህት ኩባንያውም ጠይቅ። ከዛም በፈጣሪ ተመክተህ መግዛት ያለብህን ግዛ። ትልቅ ሀብት ያለው በትልቅ ውሳኔ ነውና። እናም ይህንን ካሟሉ ግን ግንባታው ሲጀመር ብትገዙና ሲያልቅ ደግሞ ብትሸጡ እጥፍ ታተርፍበታላችሁ። ፎሎ አድርጉን። ሰናይ ቀን።